አንቺ ዓለም እንዴት አለሽ? እንዴት ተሰነበትሽ? በሐሳብ በጭንቀት አለው ያስብሽ። ከጠላት ለማምለጥ ምንስ ሐሳብ አለሽ? ጠላት ኮሮና ተጠናክሮ ማውጫ ሳጥቶሽ ፍጥረትሽን በህመም እያንገላታብሽ የሰዎችን ህይወት በከንቱ እያራገፈብሽ ለዚህ ለኮሮና ቫይረስ መፍትሄ እንዴት አጣሽ? ዓለም እንዲህ በአንድ ጊዜ ተቆጣጠረሽ ከኢቦላና ከወባ እንዲሁም ከኤችአይቪ በልጦ ነው? ዓለም ግድ የለም አስታዊ ነገሩ ወዲህ ትውልድሽ በሙሉ አመጣጡን ክዷል። ፈጣሪ ረስቶ በዘር ተከፋፍሏል። በእንጨት በድንጋይ በጣዖት ያመልካል። ድሃው በሀብታሙ ከንቱ እንባን አፍሷል። የድሃውን እንባ ፈጣሪ ሰምቶታል። እንድታስተውይ ኮሮናን ልኮታል። ኮሮና ኃያል ነው አይቻልም በእውነት። ድሃውንም ሀብታሙንም በቤት ውስጥ ቆልፎበት ሀብታም በድሃው ላይ የሰራው ክፋት እንደ በጋ ቅጠል ሲረግፍ ሕይወት ሀብታምና ድሃው ያልተለየበት በዳመና ሊያስቀርሽ ነው ይህ ክፉ ጠላት። ዓለም አስተዊ ግድ የለም ቆመሽ በእውነት ጥላቻን አስወግደሽ በህሊና በጸሎት እሱ ከላይ እንዲፈቅድልሽ ኮሮናን ለማጥፋት ሀብታሙ ለድሃው ያለውን አካፍሎት ድሃው በማግኘቱ ፈጣሪ ሲደሰት ተባብረን ስንኖር ትተን ክፋት ምቀኝነት ኮሮና ይጠፋል በይቅርታ በጸሎት።